በውኑ በ2013 የብልጽግና ፓርቲ ቃል ኪዳን መሰረት ባለፉት 5 ዓመታት ውስጥ የታደሰችው አዲስ አበባ ምን ትመስላለች? ቃልን በተግባር በመተርጎም በ5 ዓመታት ውስጥ የዘመናት ጉስቁልና ትርጉም ባለው መልኩ ያስወገደችው በፈጣን የለውጥ ምህዋር ውስጥ የገባችው አዲስ አበባ ብልጽግና ፓርቲ በ2013 ዓ.ም በተደረገው 6ኛው ሀገር አቀፍ ምርጫ ለህዝባችን ይዞት በቀረበው ተወዳዳሪ ሐሳብ ለህዝባችን ግልጽ የሆነ ቃል ኪዳኑን ገብቶ እንደነበር ይታወቃል። ፓርቲያችን የገባቸውን ቃል ኪዳኖች መለስ ብለን ብንቃኛቸው በነበሩ ተፈጥሯዊና ዓለም አቀፋዊ ተግዳሮቶች ውስጥ ጭምር ሊቀው መፈጸማቸው የፓርቲው የማይበገር የእሳቤ ቁመናና የማይፈጸም ተቋማዊ ብቃቶችን ያረጋግጣል። በወንድማማችነት እሴት ላይ የቆመ ህብረ ብሔራዊ አንድነት ለመግባባት የተገባው ቃል ውጤታማ እየሆነ ይገኛል። የህዝባችን ማንነትና ጥቅምን ያስከበረ ኢትዮጵያዊ አንድነት በጸና መሰረት ላይ እየተተከለ ይገኛል። በመዲናችን አዲስ አበባ ባህላዊና ሃይማኖታዊ የአደባባይ በዓላት በአብሮነት የማክበር ባህልን ጭምር የወንድማማችነትና የአብሮነት ማሳያ እንዲሆኑ ማድረግ ተችሏል። አዲስ አበባችን ከዚህ ቀደም ጽንፍና ጽንፍ የረገጡ አስተሳሰቦችን የጋረጡባትን ተግዳሮቶች ተሻግራ የሁላችንም ቤት መሆን የቻለችው ህብረ ብሔራዊ ተፈጥሮዋን ማንጸባረቅ እንድትችል የተከናወኑ ዘርፈ ብዙ ተግባራት የቃል በተግባር እውነት ማሳያዎች በመሆናቸው ነው። በቃል ኪዳን ሰነዶች ላይ የከተማውን ህብረተሰብ መሰረታዊ የልማት ጥያቄ የሚመልስ የከተሜነት ስርዓት እንገነባለን በሚል በግልጽ ባስቀመጠው ቃል መሰረት አዳዲስ የልማት ኢኒሼቲቮችን ተግባራዊ ማድረጋችን ልማቱ ራሱ አፍ አውጥቶ የሚናገር ሀቅ ነው። አዲስ አበባ ከመነሻው ጀምሮ የዘመናዊ ከተማነት ፕላን ስላልነበራት ከሚታሰበው በላይ ብዙ ልፋት የጠየቀ ቢሆንም መዲናችን የዘመናዊ ከተማነት ስታንዳርድ የተላበሰች ዓለም አቀፍ ተወዳዳሪ ከተማ በማድረግ ብልጽግና ፓርቲ ቃሉን በተግባር ተርጉሟል። ማህበራዊ ፍትህን ከማረጋገጥ አኳያ ፓርቲያችን ከቃል የተሻገረ ስኬታማ ተግባራትን ማከናወኑን የአዲስ አበባ ነዋሪዎች ሕያው ምስክር ናቸው። በዚህ አጋጣሚ የአዲስ አበባ አልሚዎችና ተጠቃሚዎች እንኳን ደስ አላችሁ እንላችኋለን። ለአብነትም ጥራትና ፍትሃዊ ተደራሽነትን ያማከለ የትምህርት ስርዓት እንገነባለን በሚል ፓርቲያችን በ2013 ማኒፌስቶ የገባው ቃል በከተማችን ላቅ ባለ ሁኔታ በመተግበሩ ዓለም አቀፍ ዕውቅናና ሽልማት ጭምር አስገኝቷል። የከተማችን ተማሪዎች የምገባ አገልግሎት እንዲሁም የትምህርት ቁሳቁስ አቅርቦት እድል ተጠቃሚ በመሆናቸው ከትምህርት ተደራሽነት ባሻገር በትምህርት ጥራትም እያደር የሚፈካ ተጨባጭ ውጤት መመስገብ ጀምሯል። ብልጽግና አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚል በገባው ቃል መሰረት ቀን ከሌት 7/24 እንቅልፍ አልባ ርብርብ በማድረግ ላብን ጠብ አድርጎ በመስራት በልበ ሙሉነት መናገር የሚያስችል አመርቂ ውጤቶች ተመዝግበዋል። ህዝባችንን ይበልጥ በማገልገል ከአሁን የበለጠ ደማቅ ታሪክ ለመስራትም ዝግጁነታችን አጠናቀን የህዝባችንን ይሁንታ እየጠበቅን እንገኛለን። ፓርቲያችን ቃሉን ሳያጎድል አልቆ በመፈጸም ብሩህ ተስፋንም ፈንጥቋል። ለህዝብ የቀረበ ለህግ የታመነ አስተዳደር ለማስቀጠል ብልጽግናን ይምረጡ።